ሐዋርያት ሥራ ላይ እና ጴጥሮስና ዮሐንስ ያንን ሽባ ከፈወሱት በኋላ በምን ኃይል ነው ይሄን ያደረጋችሁት ተብሎ ተጠየቁ። በምን ኃይል? በማን ስልጣን? አንደንበት ዘንድ ከሰማይ በታች የተሰጠን ኢየሱስ ብቻ ነው ብሎ ነው የመለሰላቸው። አሁንም እንጸድቅበት ዘንድ ከሰማይ በታች ለሰው ልጆች ሁሉ የተሰጠ ስም ኢየሱስ ይባላል። በስሙ ያመነ የዘላለም ሕይወት አለው። ይሄ ነው። ጽድቅ ደግሞ ያው እየተለማመድነው የምንሄደው ጉዳይ ነው። ሁለቱን ትንሽ ብዙ ሰዎች የግራ ያጋባቸው ስላየው ነው ያቅሜን ላካፍል ብቅ ያልኩት። ጌታ ይባረክ። ሃሌሉያ